ባይ ዘ ዌይ እኔ የፒያሳ ልጅ ነኝ። ያደግኩበት ሰፈር ነው እና አገሬ ተመልሼ ድሮ ሰፈሬ ሲሄድ እንዴት ሆኜ ነው ከዚህ ውስጥ አድጌ ሰው የሆንኩት ነው ማለት ብዬ ያሰብኩበት ወቅት ነበረ። የምነግርህ አልችልም። የድሃ ቤተሰብ ነኝ። የጣሊያን ሰፈር የድሃ ሰፈር ነው። ሽንት ቤት የምንጠቀምበትን እኮ አሁን ማሰብ ሁሉ አልችልም እኮ። ፒያሳ ተመልሼ ከ17 ዓመት በኋላ ሄጄ የፒያሳ ጀርባ እኮ ይዘገንናል እኮ በጣም ትንሽ ወደዛ ወደ ብሔራዊ ቲያትር ምናምን ደህና ምን ነው ፒያሳን ምናምን አደርግ እና አንዳንዴ ይገርማልና ለእኔ እንደውም ብዙ ጊዜ አሁን ቴሌቪዥን ዩቱብ ላይ ገባና በየቀኑ ማለት ነው ፒያሳን ያሳዩኛል፣ አፍንጮ በርን ያሳዩኛል። በየመንገዱ የተሰራውን ነገር ማመን ያቅተኛል እና ልጆቼ ዳድ ይሉኛል፣ ዋዶንት ዩ ጎ ይሉኛል፣ ለምን አትሄድም ይሉኛል። ምክንያቱም አዲስ አበባ ውስጥ በተደረገው ነገር በወንዝ ዳርቻ የሚደረገው ነገር በአይኔም ባላየውም ጥግብ አድርጌ በዩቱብ አይቼዋለሁ።